ሰላም ሰላም ቤተሰብ እንዴት አላችሁ? ያው ሰሞኑን በለቀኩት ፖስት ላይ ስለ ፋርካስተር ድሮፕ እንዴት አድርገን መስራት እንደምንችል ስቴፕ ባይ ስቴፕ የሆነ ጋይድ እለቃለሁ ብዬ ነበርና በአንዳንድ ምክንያቶች አልቻልኩም ነበር። አሁን አሰራሩን እኔ መጀመሪያ ስለ ፋርካስተር ስናወራ ፋርካስተር ትልቅ ፕሮጀክት ነው ብዬ የማስበው አይነት ፕሮጀክት ነው። ይህ ፕሮጀክት ወደ 180 ሚሊዮን ዶላር የሚጠጋ ገንዘብ ነው ፈንድሬዝ ያደረገው። ግን እንደዚህ የሚያህል ዶላር ፈንድሬዝ አድርጎ እስካሁን ብዙ ሰዎች አይሰሩትም፣ ወይንም ደግሞ እንደነ ሞናድ ወይንም እንደ ሌሎች ኤርድሮፖች በጣም የተጋነነና የወጣ ብዙ ሰዎች እየሰሩት ያሉት አይነት ኤርድሮፕ አይደለም። ለዛ እዚህ ኤርድሮፕ ላይ ብንሳተፍና ብንሰራ አሪፍ ሪዋርድ እናገኛለን ብዬ ስለምገምት ነው ያቀረብኩላችሁ። እና ያው ይሄንን ኤርድሮፕ ለመስራት ስንጀምር በኦፕቲሚዝም ሊሆን ይችላል፣ በቤዝ ወይንም በኢቴሪየም ሜኔት ከ0.3 ዶላር እስከ 3 ዶላር የሚያህል ፊ ያስፈልገናል ሃንድል ለመግዛት ማለት ነው። ያንን የምንገዛውን ሃንድል ደግሞ ለአንድ ጊዜ ብቻ ሳይሆን ወይንም ለፋርካስተር ኤርድሮፕ ብቻ ሳይሆን ከዚህ በኋላ ለሚመጡ ፊውቸር ኤርድሮፖችን መጠቀም የምንችለው አይነት ሃንድል ነው እና እዚች ጋር በተቀመጠላችሁ ሊንክ ትገባላችሁ። ገብታችሁ ወደ ብሮዘራችሁ ከወሰዳችሁ በኋላ የሚከፍተው መጀመሪያ የምታዩት ኢንተርፌስ ይሄንን ነው። እዚች ጋር ከስር ክሌም ፍሪ የምትለዋን ትጫናላችሁ። ከዛ በኢቴሪየም ሜኔት በኦፕቲሚዝም እና በቤዝ ኔትወርክ መግዛት ትችላላችሁ። በኢቴሪየም ሜኔት የምትገዙት ከሆነ ከ0.3 ዶላር እስከ 0.6 ዶላር ነው የሚጠይቃችሁ። ግን የምትገዙት ሃንድል የሚቆየው ለአንድ ዓመት ብቻ ነው። ነገር ግን በኦፕቲሚዝም ወይንም በቤዝ ኔትወርክ የምትገዙ ከሆነ የምትገዙት ሃንድል ለ10 ዓመት ይቆያል እና እንደኔ በኦፕቲሚዝም ወይንም በቤዝ ብትገዙ አሪፍ ነው ብዬ እመክራለሁ። ለምሳሌ በኦፕቲሚዝም ለመግዛት እዚች ጋር የሚጠይቃችሁ 2 ዶላር ነው። ክሌም የምትለዋን ትነካላችሁ ከስር። ከዛ በኋላ ሎድ ያደርግና እዚች ጋር ኢቴሪየም ላይ ትራንዛክሽኑን ያመጣላችኋል ኮንፊርም እንድታደርጉት። ሜታማስክ ይኸው 0.001 ኢቴሪየም፣ ይሄ ማለት 2 ዶላር ነው። እዚች ጋር ደግሞ ያው ፊ ነች፣ ያን ያህል እንትን የምትልም አይደለችም። እዚች ጋር አሁን ስለሌለኝ ነው እንደዚህ የሚለኝ። እዚች ጋር ኮንፊርም አድርጋችሁ ሃንድሉን መግዛትና መጠቀም ትችላላችሁ። የምትገዙት ሃንድል ነው እዚህ ላይ ኩዌስቶቹን ለመስራት የሚያስችላችሁ ማለት ነው። እና ለዛ ሃንድሉን እንደዛ አድርገን እንገዛለን። እንደዛ አድርገን ሃንድሉን ከገዛን በኋላ እዚች ጋር ኩዌስት የምትለዋ ሴክሽን ውስጥ እንገባና እዚህ ከላይ ዋሌታችንን ኮኔክት እናደርጋለን። ሃንድሉን በገዛንበት አካውንት እዚች ጋር ዋሌት ኮኔክት እናደርጋለን ማለት ነው። ስለዚህ አሁን ሃንድል ስለገዛን ኩዌስቶቹን መስራት እንችላለን ማለት ነው። ኩዌስቶቹ ቀላል ናቸው። ያን ያህል ስራ የሚጠይቁ ወይንም ያን ያህል የሚከብዱ አይነት አይደሉም። አሁን ለምሳሌ እዚች ጋር አንድ ሰው ኢንቫይት ስታደርጉ ወደ ትዊተር ሊንካችሁን ለቃችሁ ወይንም እዚች ጋር የሚዘጋጅላችሁን ፖስት ለቃችሁ አንድ ሰው በእናንተ ሪፈራል ሊንክ ሲገባ 100 ፋር ፖይንት ይሰጣችኋል ለእናንተ። ሌላኛው ደግሞ እዚች ጋር በቃ ሃንድል ገዝታችሁ ታስክ መስራት ስለጀመራችሁ እና ታስኮች እየሰራችሁ በሄዳችሁ ቁጥር ይቆጥርና 1250 ፋር ፖይንት ይሰጣችኋል። እዚች ጋር ፋር ፖይንት ታይኩን የሚለው ታስክ እዚች ጋር ዳውንሎድ አፕ የምትለዋን ነክታችሁ ይመጣላችኋል ኪዋር ኮድ። ይሄንን ኪዋር ኮድ በስልካችሁ አንስታችሁ በአንድሮይድም ሊሆን ይችላል በአፕል ኪዋር ኮዱን አንስታችሁ አፑን ታወርዱና በዛ አፕ ሎጊን ታደርጋላችሁ ይሄንን አካውንት። ያኔ 200 ፋር ፖይንት ይሰጣችኋል። ካስቲንግ የሚለው ቀላል ነው፣ ላሳያችሁ። እዚች ጋር ፋርካስተር ፕሮ ክላይንት የምትላለች እሷን እንጫናትና ወደ ውስጥ እንገባለን። ወደሚያስገባን ወደዚህ እንገባለን። እዚህ ላይ ገብታችሁ ሜሴጅ መጻፍ ነው ካስቲንግ ማለት። ካስት ማለት በቃ ቴክስት መጻፍ፣ ሜሴጅ መጻፍ ማለት ነው። ሶ እዚች ጋር ካስት የምትለዋን ትነኳትና የምትፈልጉትን ነገር ትጽፉለታላችሁ። ለምሳሌ ሄሎ ወርልድ እንደዚህ ብላችሁ ጽፋችሁ ካስት ታደርጉታላችሁ ማለት ነው። ካስቱን ስትጽፉ ካስት ሰሚትድ ይላችኋል። ስለዚህ ወደዚህ ወደ ነበራችሁበት ትመለሱና ኩዌስት ሴክሽን ላይ ተመልሳችሁ መጣችሁ እዚች ጋር ካስቲንግ የምትለዋን ትነካታላችሁ።
ከዛ ያኔ ይሰጣችኋል እቺን 50 ፖይንት አይ ሚን እቺ ቤቢ ስቴፕ ስለሚል። ከዛ ፈርስት ፎሎወርስ የሚለው ደግሞ 10 ፎሎወር እንዲኖራችሁ የሚጠይቅ አይነት ታስክ ነው። እዛ ካስት የምታደርጉበት ላይ 10 ፎሎወር ሲኖራችሁ 50 ፖይንት ይሰጣችኋል። ሌላው ደግሞ ጌቲንግ ላይክድ፣ ስፕሬድ ደ ላቭ፣ ኮንቴንት ክሬተር እና ፓወር ዩዘር የሚሉ ታስኮች አሉ። እነኛ 4 ታስኮች ደግሞ የራሳችሁን ፖስት ካደረጋችሁ በኋላ ወይንም ደግሞ ካስት ከጻፋችሁ በኋላ እነዛ ካስቶች አሁን ለምሳሌ እዚች ጋር 10 ላይክ ሲኖራችሁ የሚል አለ፣ 100 ላይክ ሲኖራችሁ የሚል አለ። 100 ካስት ስትጽፉ 100 ፖስት ስታደርጉ ወይንም 250 ካስት ስታደርጉ ብሎ የሚል አለ። እነኚህን በቀላሉ አንድ ላይ ማድረግ ትችላላችሁ። እዚች ጋር የነበርንበት ላይ እንመለስና እዚች ጋር ካስት የሚለውን እየነካችሁ የምትፈልጉትን ትጽፋላችሁ። ጀስት ማንኛውም አይነት ፊደል እየጻፋችሁ ካስት ታደርጋላችሁ። ከዛ ካስት ካደረጋችሁ በኋላ ወደ ፕሮፋይላችሁ ትመጣላችሁ። ከዛ ፕሮፋይላችሁ ላይ ትመጡና እዚች ጋር የጻፋችሁት ካስት 250 የሚሆነ ያህል ታስክ ትጽፉና ከዛ በኋላ የራሳችሁን ካስት ላይክ ማድረግ ትችላላችሁ። ስለዚህ እንደዚህ አድርጋችሁ 100 ላይክ ሲኖራችሁ ከዛ በኋላ ደግሞ 250 ካስት አንድ ላይ ስትጽፉ ያኔ እነኚህን ፖይንቶች ይሰጣችኋል ማለት ነው። አንድ ላይ እዚች ጋር ያሉትን ይሰጣችኋል፣ ከዚህ ጀምሮ እስከዚህ ድረስ ያሉትን። ስለዚህ ኦልሞስት ወደ 500 ፖይንት ነው ጠቅላላ የሚሰጣችሁ። እነዚህን ታስኮች እንደዚሁ መስራት ትችላላችሁ። ሌላ እዚች ጋር ፐርፕል ማኒያ ከምትላለች፣ ይሄ ደግሞ እዛችሁ ጋር ካስት የምታደርጉበት ቦታ ላይ እቺን አት ፋርካስተር አርት ፋርኩዌስት የምትለዋን ኮፒ ታደርጓትና እቺን ኮፒ ካደረጋችሁ በኋላ ፐርፕል የምትለዋን ጽሁፍ ብቻ ትጽፏትና ወይንም ደግሞ ዲስ ውል ሉክ ቤተር ኢን ፐርፕል ብላችሁ የሆነች ጽሁፍ ትጽፉና ካስት ታደርጋላችሁ። ያኔ እዚች ጋር 50 ፖይንት ይሰጣችኋል። ከዛ እንደዚህ እያደረጋችሁ የምትችሉትን ያህል ታስክ በመስራት ፋር ፖይንት ማጠራቀም ነው እና በቃ ሃንድሉን ገዝታችሁ በገዛችሁት ሃንድል ኩዌስት እየሰራችሁ ፋር ፖይንት መሰብሰብ ነው ዋና ስራው። ሌላው ደግሞ ላሳያችሁ የምፈልገው ሌላ ነገር ከዚህ ውስጥ ትወጡና እዚች ጋር ስኩል የምትለው ዋጋ ብዙ ታስኮች አሉ ማለት በየቀኑ አፕዴት የሚደረግ ታስክ አለ። ይሄ እንደገና ደግሞ ይሄው እስከዛሬ ለብዙ ቀናት ኦልሞስት ይሄ ሌሰን 330 ነው። ለ313 ቀን እንደዚህ በየቀኑ የሚመጡ ታስኮች አሉ። ማለት ታስኮቹ ጥያቄ መመለስ ነው እንጂ ሌላ ነገር የለውም። የትኛው ትክክል እንደሆነ አይዶል ነው፣ ግን ከአራቱ ምርጫ ውስጥ አንዱን እየመረጣችሁ ትክክል ስታገኙ 2 ፋር ፖይንት ይሰጣችኋል ማለት ነው። እንደዚሁ እየገመታችሁ ሄዳችሁ ማግኘት ትችላላችሁ። ለእያንዳንዱ ለምታገኙት እንደዚህ 2 ፋር ፖይንት ይሰጣችኋል። ስለዚህ አሁን 313ኛ ቀን ላይ ነን። ይሄ ማለት በ2 ሲባዛ ወደ 626 ፋር ፖይንት ከዚህ ብቻ ማግኘት ትችላላችሁ ማለት ነው። እዚች ጋር ከስር 17 16 እያላችሁ ወደ ኋላ ሄዳችሁ መስራት ትችላላችሁ። ሌላ ደግሞ እዚች ጋር በየቀኑ ስፒን ማድረግ የምትችሉበት አለ። ጥያቄው ሲመጣላችሁ ትገምቱና ትክክለኛውን መልስ ስታገኙት 5 ስፒን ይሰጣችኋል ዴይሊ። እያንዳንዱ ስፒን 2 ፋር ፖይንት ይሰጣችኋል እና እነኚህን ፋር ፖይንቶች በየቀኑ እየገባችሁ መሰብሰብ ለኢርድሮፑ ይበልጥ ኢሊጂብል እንድትሆኑ ወይንም ደግሞ ኢሊጂቢሊቲ ፖይንታችሁ ይበልጥ እንዲበዛላችሁ የሚያደርግላችሁ ነገር ስለሆነ ኩዌስት በየቀኑ እየገባችሁ ስሩ እነኚህን ዴይሊ ኩዌስቶች ወይንም ስኩል ታስኮች እና በቃ በቻላችሁ መጠን የቻላችሁትን ያህል ፋር ፖይንት በመሰብሰብ ለፋር ኩዌስት ኢርድሮፕ አሪፍ ፖይንት ወይንም አሪፍ ኢሊጂቢሊቲ ፖይንት እንዲኖራችሁ ማድረግ ነው ዋና ስራው። እና ከፈለጋችሁ ሃንድል ጨምራችሁ መግዛት ትችላላችሁ። እዚች ጋር አንድ ሃንድል ብቻ አይደለም መግዛት የምትችሉት፣ ተጨማሪ ሃንድሎች 100 ሃንድል መግዛት ትችላላችሁ። ከፈለጋችሁ እንደዚህ ገዝታችሁ የምትፈልጉትን ያህል ገዝታችሁ ተጨማሪ ፖይንት ማግኘት ትችላላችሁ። ተጨማሪ ሃንድል በገዛችሁ ቁጥር ተጨማሪ ፖይንት ያስብላችኋል። ስለዚህ እንደዚህ አድርጋችሁ ኤርድሮፑን መስራት ትችላላችሁ እና ጉድ ላክ አሪፍ እንደሚሆን ተስፋ አለኝ።
እና እናየዋለን። ቴንኪው